በደቡብ ምስራቅ ኤዥያ ብዙዎች በስም ብቻ የሚያውቋት ነገር ግን በጥልቀት የማያውቋት 450 ሺህ የዓለማችን ዕድለኛ ዜጎች ብቻ የከተሙባት ዘመናዊ ብልጽግናን ከጥንታዊ ባህል ጋር ያዋሃደች አረንጓዴ ደኖች በወርቅ ከተንቆጠቆጡ መስጊዶች ጋር የሚገማሸሩባት ዓመት እስከ ዓመት ለሕዝቦቿ ቀለብ የምትሰፍር ሕዝቦቼ እናንተ አግቡልኝ እንጂ ከሳሎን ሶፋ እስከ ጓዳ ብርጭቆና ማንኪያ ድረስ ከዓመት አስቤዛ እስከ ዕድሜ ልክ መኖሪያ እንዲች ብላችሁ እንዳታስቡ ሁሉ ወጪ በኔ ነው ብላ ሰዎቿን የምታቀማጥል ሕይወት በዝምታ በሰላምና በቅንጦት የሚፈሱባት ዕድለኛ ዜጎች ብቻ መኖሪያ ሀገር። ዛሬ ወደ ብሩናይ ዳሩ ሰላም እንጓዛለን። በዚህች ሞልቃቃ ሀገር ውስጥ ሕይወትን በጥልቀት እንመለከታለን። ሰዎቿን፣ ባህላቸውን፣ ኢኮኖሚዋን፣ ዕለታዊ ኑሮ፣ ትምህርትና ምግብ የቀረሽ የማይባል አሰሳን እናስሳለን። በደቡብ ምስራቅ ኤዥያ በቦርኒዮ ደሴት ላይ በማሌዥያ ተከባ ከደቡብ የቻይና ባህር ጋር ተጎራብታ ትገኛለች። ሀገሪቱ ትንሽ ብትሆንም በተፈጥሮ ውበት ግን እጅግ በጣም ባለጠጋ ናት። በነዳጅና በተፈጥሮ ጋዝ ሀብት የሰከረች፣ ንጉሷን ከዓለም ከበርቴዎች ተርታ ያሰለፈች፣ ሕዝቦቿ ችግር ምን እንደሆነ የማያውቁባት የበረከት ምድር። የዓለም ሕዝብ ቁጥር በ2025 8 ቢሊዮን እንደሆነ መረጃዎች ይጠቁማሉ። ከነዚህ 8 ቢሊዮን ሕዝቦች ውስጥ 0.006% የሚሆኑት ወይም በአሃዝ 460 ሺህ ገደማ የሚሆኑት ብቻ የምድራችን ዕድለኛና ቅንጡ ሕይወትን እንዲኖሩ በብሩናይ ይወለዱ ዘንድ የታጩ መንግሥት ቢከፍላቸው እንጂ 74 ሳንቲም ለመንግሥት የማይሰጡ ቢታመሙ ዋስትናቸው ረሃብ ምን እንደሆነ አያውቁም እንጂ ቢራቡ ተንከባክቦ አጉራሽ መንግሥት ያላቸው ደልቃቃ ሕዝቦች ብሩናውያን ናቸው። 5762 ስኩዌር ኪሎ ሜትር የምትሸፍነው ብሩናይ ከግማሽ ሚሊዮን በታች ለሆነው ሕዝቧ ሰፊ ሀገር ብትሆንም ከሌሎች የዓለም ሀገራት አንጻር ስናያት ግን በጣም ትንሽ ናት። 70% የሚሆነው የሀገሪቱ ክፍል በደን ወይም በዱር የተሸፈነ ነው። በዘውዳዊ አገዛዝ የምትተዳደረው ብሩናይ ለረዥም ዘመን በስልጣን ላይ የነገሱ ሱልጣን ሐሰን አልቦልኪያ የሚባሉ ደግ ንጉሥ የሚመሯት ማለፊያ ሀገር ናት። ዋና ሀብቷ ነዳጅና የተፈጥሮ ጋዝ ሲሆን በግብርና ምርቷም በዛ ያለ ሩዝን አምርታ ከራሷ አልፋ ለቻይናና ማሌዥያ ገበያ ታቀርባለች። ለእያንዳንዱ ዜጋዋ እንደ ባህል የምትቆጥረው ዋና ምግባቸው የሆነውን ሩዝ በየቤቱ በነጻ ታድላለች። ለ450 ሺህ ገደማ ሕዝቦቿ ትምህርትን ከመዋለ ሕፃናት እስከ ዩኒቨርሲቲ ድረስ በነጻ ታስተምራለች። አለፍ ሲልም ዜጎቿ በውጭ ሀገራት መማርን ከፈለጉ ፍላጎት ብቻ በዚች ሀገር በቂ ነው። ጨርሰው ተመርቀው እስኪወጡ ድረስ የትምህርት ቤት ክፍያቸውን፣ የማደሪያና መመገቢያቸውን ሳይቀር ወጪውን የሚሸፍነው መንግሥት ነው። ሕክምናም ቢሆን በዚች ሀገር ነፃ ነው። በሽታቸው ምንም ይሁን ምን ከትንሿ ፓራሲታሞል እስከ ውጭ ሀገር ሕክምና ድረስ ጠቅላላ ወጪ የሚሸፈነው አሁንም በመንግሥት ነው። በዚች ሀገር ውስጥ መኪና ላይ ሞንታርቦ ጭኖ ታማሚውን በነጠላ ጠቅልሎ አንጀት የሚበላ ሙዚቃ እያሰሙ የመታከሚያ እርዳታ መሰብሰብ አይታወቅም። እንደ ወርቅ እየተወደደ የመጣው ነዳጅ እንኳን በብሩናይ ነፃ በሚባል አሊያም በሳንቲም ቤት ይሸጣል። ዋና ከተማዋ ባርዳር ሴር ባጓን የሚባል ሲሆን ከጠቅላላው ሕዝቧ 10700 ገደማ ሕዝቧን አቅፎ ይዟል። በመላው ብሩናይ ከ320 ሺህ በላይ ቅንጡና ዘመነኛ መኪኖች ይንፈላሰሱባታል። ይህ ቁጥር ግን ንጉሡ አልቦልኪያ ብቻቸውን የያዙትን 7000 መኪኖች እንዲሁም የወንድማቸው የልዑል ጄፍሪ ቦልኪያን 2000 መኪኖች ሳይጨምር ነው። እንግዲህ ይህ ማለት ከ10 ብሩናውያን 8.5ቱ የግል መኪና ባለቤት ናቸው ማለት ይሆናል። ይህንን ሂሳብ ዘርዘር እናድርገው ካልን በሀገሪቱ ውስጥ ከ90 እስከ 100 ሺህ የሚደርሱ ከ14 ዓመት በታች የሆናቸው ሕፃናት ይገኛሉ። በተጨማሪም 5000 የሚጠጉ ከ85 ዓመት በላይ የሆናቸው አረጋውያን፣ ከ23000 በላይ የዓይን ችግር ያለባቸው ሰዎች አሉ። እነዚህን ከመኪና ባለቤትነት ውጭ ካደረግናቸው እያንዳንዱ ዜጋ በነፍስ ወከፍ 1.5 መኪና አለው ማለት ነው። አንድ የብሩናይ ዜጋ አማካይ የሥራ ዘመኑ 60 ዓመት ሲሆን ከዚህ ዕድሜው በኋላ የመንግሥት ሠራተኛ ይሁን የግል አሊያም በራሱ የግል ሥራ ዘርፍ የተሰማራ 60 ዓመት ከሞላው በኋላ ዳጎስ ያለ የብሩናይ ዶላር በየወሩ እየተቆረጠለት በየሳምንቱ ጥራት ያለው ኤክስፖርት ስታንዳርድ ሩዝ እየተሰፈረለት ድልቅቅ ብሎ የእርጅና ዘመኑን ማጣጣም ብቻ ነው። በመኖሪያ ቤት ረገድም ሁሉም የብሩናይ ዜጋ ሊባል በሚችል መልኩ የቤት ባለቤት ነው። ምስኪን የሚባለው እንኳን ራሱ ወይም መንግሥት የሰጠው አንድ ቤት አይጠፋውም። በተረፈ አብዛኛው ዜጋ ሁለትና ከዚያ በላይ ቤት በስሙ ተመዝግቦለት ሀብት ሆኖ ለልጅ ልጆቹ ያስቀምጣል።
በዚህች ጉደኛ ሀገር ቤት መገንቢያ ብር ቢቸግራቸው ዕቁብ ግቡ፣ ተበደሩና ግዙ አሊያም ቆጥቡና በብድር ቤት ልስጣችሁ ብሎ የሚያደርቃቸው መንግስትም ሆነ የሪል ስቴት አልሚ የለም። በብጫቂ ወረቀት ለሀገሬው መንግስት ማመልከቻ ማስገባት ብቻ በቂ ነው። መሬቱን መንግስት በነፃ አንካችሁ ይላቸዋል። መገንቢያ ብርም ከሌላቸው ግማሹን ራሱ መንግስት ያግዛቸዋል። ቤሳቤስቲን የለኝም ካሉ ግን ያለምንም ወለድ የረጅም ጊዜ ምናልባትም የህይወት ዘመን ብድር ይሰጣቸዋል። ምንም የሌለው መናጢ ድሃና በዕድሜ የገፉ አረጋውያን ከሆኑ ግን መሬቱን ከነቤቱ ገንብቶ የዓመት ልብስ የዓመት ጉርስ አሟልቶ ለሻይ ቡናቸው የኪስ ገንዘብ መድቦ ህዝቦቼ እኔ እያለሁ እናንተ አትቸገሩም ይላቸዋል። ሌላ አስገራሚ ነገርን ጨምርልዎ። አንድ የብሩናይ ዜጋ ላገባ አስቤ ነበር፣ ቤት የለኝም፣ የማዕድ ቤት እቃጠረኝ፣ የሳሎን ቤት እቃ አልተሟላልኝም ቢል የአልቦልኪያ መንግስት እኔን ተማምነህ ነው ወይ የጠበስኩ የሚል ትምክህት አይወጣውም። ከማዕድ ቤት እስከ ሳሎን ዕቃዎች፣ ከዓመት አስቤዛ እስከ ዕድሜ ልክ መኖሪያ በስጦታ መልክ አበርክቶ ለአዲሶቹ ሙሽሮች ቤት ለምቦሳ ይላቸዋል። ታዲያ ይህ መታደል አይደለምን? ዋና ከተማዋ ባህር ዳር ሴርባጓን እጅግ ጽዱና ንጹህ ሲሆን ሰፋፊ የመኪና መንገዶች፣ በዛ ያሉ መስጊዶች፣ ውብና እጅግ ያልረዘሙ ህንፃዎችን ይዟል። በከተማዋ እንኳን የጎዳና ተዳዳሪና የኔ ቢጤ ቀርቶ ለአጭር ወክና ለመናፈስ ካልሆነ በቀር በእግሩ የሚጓዝ ሰውን ብዛም አይታይም። የማላይ ዘር የሆኑት ብሩናውያን ክብር የዕለት ተዕለት ኑሯቸው ውስጥ ከፍተኛ ዋጋ አለው። ሰዎቹ በቀስታ መናገር ባህላቸው ነው። እርስ በርስ በአክብሮት ሰላምታ መሰጣጣት ልማዳቸው ያደረጉት ብሩናውያን ናቸው። በብሩናይ ዘንድ ቤተሰብ የህይወት መሰረት ነው። መላው ብሩናውያን የእስልምና እምነት ተከታዮች ሲሆኑ በየአካባቢውና በየመንደሩ እዚህም እዚያም በስፋት መስጊዶች ይገኙባቸዋል። የጸሎት ሰዓት ሲደርስም መንገዶችና ከተሞች በአንድነት ድምፃቸውን ከፍ አድርገው አዛን ወይም የጸሎት ጥሪ ማድረግ የብሩናይ የዕለት ተዕለት ክንዋኔ ነው። በሸሪያ ህግ በምትተዳደረው ብሩናይ ምንም አይነት ጭፈራ ቤትም ሆነ ሙዚቃ ከፍ ብሎ የሚሰማበት ቦታ ማግኘት የማይታሰብ ነው። ይህ ብቻ አይደለም፣ በሀገሪቱ ውስጥ አልኮልና ሲጋራ ፈጽሞ የተከለከለ ነው። አንድ ብሩናዊ እነዚህን የተከለከሉ ተግባራት ተደብቄ ልጠቀም ቢል እንኳን ሀገሪቱ ስለማታስገባ 45 ኪሎ ሜትሮችን አቆራርጦ ከሀገር መውጣት ግድ ይለዋል። ጎረቤት ሀገር ማሌዥያ ሁሉንም በገፍ አዘጋጅታ ተጠብቀዋለች። በ2025 IMF ባወጣው ደረጃ በ16 ቢሊዮን ዶላር ዓመታዊ GDP እና በእያንዳንዱ ዜጋ $95,000 ዓመታዊ የነፍስ ወከፍ ገቢ እንዲሁም ምንም አይነት የውጭ ዕዳ የሌለባት ሲል የዓለማችን 8ኛዋ ሀብታም ሀገር ብሏታል። የብሩናይ ዶላር በ0.80 የአሜሪካን ዶላር በመመንዘር እጅግ ተቀራራቢ ሲሆን ከሲንጋፖር ዶላር ጋር ግን እኩል ዋጋ አለው። በመሆኑም ከ1967 ዓ.ም ጀምሮ ሁለቱ ሀገሮች በተስማሙት መሰረት በሁለቱም ሀገራት ገንዘባቸውን መገበያያ አድርገዋል። የብሩናይ ዜጎች የሌሎች ዓለማት ዜጎች እንደሚያደርጉት ለሀገራቸው መንግስት ምንም አይነት የገቢ ግብርን፣ የሽያጭ ታክስ አሊያም ከገዙት እያንዳንዱ ዕቃ ላይ ቫትን አይከፍሉም። ምን አለፋችሁ በብሩናይ መንግስት ለህዝቡ ቢከፍል እንጂ ህዝብ ለመንግስት የሚከፍለው ምንም አይነት ክፍያ የለም። ምንም አይነት ሌባና ወንጀል የሌለባት እንደ ብራዚልና ሜክሲኮ የታጠቁ ማፊያዎች ዝር የማይሉባት ሰላም ነግሶ ሰላም የሰፈነባት የተረጋጋች ዝምተኛ ቁጥብና ቅንጡ ሀገር ብሩናይ በቀን ከ171,000 በርሜል በላይ የተጣራ ዘይትና የተፈጥሮ ጋዝን ለዓለም ገበያ የምታቀርበው ይህች ሀብታም ሀገር ሩዝና የተጠበሰ ዶሮ እንዲሁም የካካዋ ወተት ከእያንዳንዱ ዜጋዋ ጓዳ አይጠፋም። የዕለት ተዕለት ምግባቸውም እሱ ነው። በመላው ዓለም ከ1.5 ሚሊዮን በላይ ኢትዮጵያውያን ዜጎች እንጀራና የተሻለ ህይወት ፍለጋ ከሀገራቸው ርቀው በስደት ይኖራሉ። በንጽጽር ደግሞ 42,000 ገደማ ብሩናውያን ለትምህርት፣ ለንግድና የቅንጦት ኑሮን ለመኖር በአውሮፓና በአሜሪካን ተሰደዋል። ከነዚህ ውጭ ግን በየትኛውም ሀገር የብሩናይ ዜግነት ያለውን ሰው ማግኘት ከጥልቅ ውቅያኖስ ውስጥ ሰባራ መርፌ ማግኘትን ያህል ከባድ ነው። ስለ ህዝቧና አኗኗራቸው ይህን ያህል ካልን ህዝቧ እንዴት እንደላቆ የኖረ መንግስቷ እንዴት ቢሆን ነው ብለው በአእምሮ ማመላለሱ አይቀርምና በንጉሷ ቅንጡ ህይወትና ሀብት የዛሬውን ጉብኝታችንን እናሳርግ። ሱልጣን ሐሰን አልቦልኪያ ይባላሉ። 29ኛው የብሩናይ ንጉስ ከ1967 ዓ.ም ጀምሮ የሀገሪቱ ፈላጭ ቆራጭ ሲሆኑ እሳቸውና ቤተሰባቸው የነዳጅና የዘይቱ ገቢ 70% ብቸኛ ተቋዳሽ ናቸው። በዘውዳዊ አገዛዝ በምትተዳደረው ብሩናይ ስልጣንን በ21 ዓመታቸው ከአባታቸው የወረሱት አልቦልኪያ በስልጣን 60 ዓመታትን ሊደፍኑ 1 ዓመት ብቻ ቀርቷቸዋል። በ60 ዓመት የስልጣን ዘመናቸው ከሀገሪቱ የተፈጥሮ ሀብት ላይ በጠቅላላው ከ30 ቢሊዮን ዶላር በላይ በማካበት ከዓለማችን ከበርቴዎች ዝርዝር ውስጥ ለመግባትም ችለዋል። ጠቅላላ ሀብታቸውም ከብሩናይ ተነስቶ አሜሪካና አውሮፓ፣ እስያና አውስትራሊያን ተሻግሯል።
በየሀገራቱ ያሏቸው መሬቶችና ቤቶች ተደማምረው ከሀገሪቱ የቆዳ ስፋት በላይ እንደሚሆን ይነገራል። በብሩናይ የሚገኘው ኢስታና ኑሩል ኢማን የተሰኘው ቤተመንግስታቸው ዓለም ላይ ካሉት ቤተመንግስቶች በስፋት በቅንጡነትም ሆነ በዋጋ እስካሁን ተወዳዳሪ አልተገኘለትም። ቤተመንግስቱን ለማቆም ብቻ ከ1.2 ቢሊዮን ዶላር በላይ ዋጋን ያስወጣ ሲሆን በ200,000 ስኩዌር ካሬ ሜትር ላይ ተንጣሏል። አርቲፊሻል ሐይቅን ጨምሮ በወርቅ የተንቆጠቆጡ 1782 ክፍሎችን ጥንቅቅ አድርጎ ይዟል። በወርቅ ሶፍትና በወርቅ የመጸዳጃ ዕቃዎች የተሞሉ 257 መታጠቢያ ክፍሎች ሲኖሩት በግቢው ውስጥ 5 የመዋኛ ገንዳ፣ ከ800 በላይ መኪኖችን አንቀባሮ የሚያቆም ፓርኪንግ እና ከ200 በላይ ጋራዦችን አቅፎ ይዟል። ለመኪና ልዩ ፍቅር ያላቸው ሱልጣን አልቦልኪያ መኪና ሲገዙ ስስት አያውቁም። ከ7000 በላይ ውድና ቅንጡ የዓለማችን መኪኖችም አሏቸው። በራሳቸውና በቤተሰቦቻቸው ስም ሳይቀር መኪናን በትዕዛዝ አሰርተዋል። ለእነዚህም መኪኖች ከ5 ቢሊዮን ዶላር በላይ ገንዘብን ፈሰስ አድርገዋል። የዓለማችን ውዱ አውሮፕላን ቦይንግ 747 የግላቸው ነው። እጅግ አነጋጋሪው ደግሞ ይህ አውሮፕላን ከ400 በላይ ሰዎችን እንዲይዝ ተደርጎ ቢሰራም በንጉሡ አልቦልኪያ ትዕዛዝ ሰጪነት የአውሮፕላኑ የሆድ ዕቃ ባዶ ተደርጎ በወርቅና አልማዝ ባጌጡ ዕንቆች እንዲሞላ፣ የአውሮፕላኑ የውስጠኛው ግድግዳም በወርቅ እንዲለበጥና መለስተኛ ተንቀሳቃሽ ቤተ መንግሥት እንዲሆን አስደርገዋል። ይህንን አውሮፕላን ለመግዛት ካወጡት ገንዘብ በላይም ለአውሮፕላኑ ማስዋቢያ ያወጡት ገንዘብ በእጅጉ እንደሚበልጥ ተነግሯል። የ3 ሚስቶች ባልና የ12 ልጆች አባት የሆኑት ሐሰን አልቦልኪያ በዛሬው ዕለት የ80 ዓመት የዕድሜ ባለጸጋ፣ የ30 ቢሊዮን ዶላር ጌታና የዓለማችን ቅንጡና ውዱ ንጉሥ ሆነው ዛሬም ድረስ ብሩናይን ይመራሉ።